በአማራ ክልል ሰሜን ወሎ ቡግና ወረዳ ከ79 ሺህ በላይ ሕዝብ አስቸኳይ ምግብ ድጋፍ ያስፈልገዋል መባሉ፣ በኦሮሚያ የተለያዩ አካባቢዎች የሰላም ጥሪ የቀረበበት ሰልፍ መካሄዱ መቀጠሉ፣ ትግራይ ክልል ከ5 ሺህ በላይ የቀድሞ ተዋጊዎች ከስልጠና በኋላ ወደ ህብረተሰቡ መቀላቀላቸው፣ እንዲሁም በሳምንቱ መጨረሻ በድሬዳዋ የተካሄደው የኢትዮጵያ የሃይማኖት ምክር ቤት ጉባኤን የሚመለከቱ ዘገባዎችን አካቷል። የዜና መጽሔት በቅደም ተከተል ይቀርባል። በአማራ ክልል ሰሜን ወሎ ዞን ቡግና ወረዳ በተከሰተው ድርቅና የምግብ እጥረት ምክንያት 79418 ሰዎች አስቸኳይ የምግብ ድጋፍ ያስፈልጋቸዋል ተባለ። በወረዳው ከ10 ሺህ በላይ እናቶችና ህጻናት በከፍተኛ የምግብ እጥረት ምክንያት ጉዳት እንደደረሰባቸው የወረዳው ጤና ጽሕፈት ቤት ቀደም ሲል አሳውቋል። የቡግና ወረዳ ጤና ጽሕፈት ቤት ባለስልጣን በበኩላቸው ከዓለም የምግብ መርሃ ግብርም ሆነ ከዩኒሴፍ በኩል የመድኃኒትና የአልሚ ምግብ እርዳታ ለእናቶችና ህጻናት እየደረሰ ነው ይላሉ። በአማራ ክልል ሰሜን ወሎ ዞን የተከሰተው ድርቅና የምግብ እጥረት ከ10 ሺህ የሚልቁ እናቶችና ህጻናትን ለችግር ሲዳርግ እስካሁን 5 ህጻናት ከምግብ እጥረቱ ጋር በተያያዘ ለሞት መዳረጋቸውን በአካባቢው ሽማግሌዎችና የሃይማኖት አባቶች በሚመራው አስተባባሪ ኮሚቴ አባል የሆኑት አቶ ጸጋው ታደሰ ይናገራሉ። ከቋሮና ከደብረ ሮሃ ነው። ሶስቱ ከታችኛው ቀበሌ ናቸው፣ 2ቱ ከቅዱስ አርቤ ናቸው። በስም ዝርዝር አልያዝንም። 5ቱ በትክክል ናቸው። ግን ይህን ስርጭቱ ከመምጣቱ በፊት የሆነ ነው። በጉዳዩ ላይ የሕክምና ተቋማትን ማረጋገጫ ለማግኘት ያደረግነው ጥረት ባይሳካም ስማቸው እንዳይገለጽ የፈለጉ የሕክምና ባለሙያ ግን በምግብ እጥረቱ ምክንያት ህጻናት ሞተዋል ሲሉ ይናገራሉ። እንግዲህ ያው የሞቱ ህጻናት ለሚለው በተለያዩ አካባቢዎች ወይም ደግሞ እኛም መድረስ በማንችልባቸው አካባቢዎች ያው የተጎዱ ህጻኖች ሊኖሩ ይችላሉ። ምንም ጥያቄ የለውም። ይሁን እንጂ በቡግና ወረዳ ያለው የምግብ እጥረት በመገናኛ ብዙኃን በስፋት ከተሰራጨ በኋላ ግብረሰናይ ድርጅቶች ወደ አካባቢው በመግባት ድጋፍ እያደረጉ መሆኑን አቶ ገብረ መስቀል አለሙ የወረዳው ጤና ጽሕፈት ቤት ኃላፊ ይገልጻሉ። 1869 በዓለም ምግብ ፕሮግራም በደብለስ የገባለ በካርቶን በዩኒሴፍ 932 ካርቶን ፕላምፕሌት 75 ካርቶን ብስኩት 175 ቆርቆሮ ወተት ወደ 2485 ይሆን በላይ የሚሆን ካርቶን የተለያዩ መድኃኒቶች የሕክምና መድኃኒቶች ገብተዋል። አሁንም ቢሆን ወደ ወረዳው እየገባ ያለው የምግብ ድጋፍ አነስተኛ ነው የሚሉት የአካባቢው ነዋሪ ግብረሰናይ ድርጅቶች ከሚያደርጉት ድጋፍ ውጭ ይህ ነው የሚባል ድጋፍ በመንግስት በኩል አልመጣም ሲሉ ነው የሚናገሩት። በቀይ መስቀል ደግሞ የተወሰነ መድኃኒት መጥቷል። ደብሌትፒና ሴቭ ደግሞ የተወሰነ መድኃኒት አመጣዋል። ሌላ አይደለም ማለት እኔም በሜዳ እንደሰማው ተሰጠናቸው የሰው ኃይል ቁጥር እንደተመደበ ነበር ማቀው። እዛ በኋላ ግን አሁን ይመጣል ነው እንጂ እስካሁን ነገር መጣና የተረጋገጠ ወረዳ ላይ የገባ ነገር የለም። በአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው ባንታብልም ከቀናት በፊት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በነበራቸው ቆይታ ድጋፎችን ወደ አካባቢው ማጓጓዝ ጀምረናል ብለው ነበር። ቡግና ላይ ችግር አለ። ይህን በተመለከተ ትንሽ ችግሮች ነበሩ። የጸጥታ ችግር ስለነበረ አሁን በዚህ ሳምንት በዩኒሴፍ አስገብተናል። አልሚ ምግብ በደብሊውኤፍፒ ገብቷል። አሁንም ደግሞ ቀጣይ በአመልድና በእኛ በፌዴራል አደጋ ስጋትም ለ110 ሺህ ተጠቃሚዎች የሚሆን የምግብ እህል ተመድቦላቸዋል ማለት ነው። ስለዚህ ማጓጓዝም ጀምሯል ማለት ነው። ዛሬ ሀሳባቸውን ያጋሩት የቡግና ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ቢምረው ሙሌም ይመጣላቸዋል ከሚል ተስፋ ውጭ ወደ ወረዳው የገባ ምግብ የለም ሲሉ ነው የሚናገሩት። እስካሁን ግን ወደ ወረዳው ግብረሰናይ ድርጅቶች አንዳንዶች ያስገቡት አልሚ ምግብ በተለይ ጤና ጣቢያ ላይ ያለተኙት የተወሰነ ፕላምፕሌት ፓውደር ነገሮች እያመጡ አሉ። አዛ ውጭ ግን በመንግስት የተደራጀ ምናልባት በባለፈው በሚዲያ አይታችሁት ከሆነ ወደ 110,563 የሚሆን ህዝብ ለረሃብ ይጋለጣል ብሎ አስተላልፏ አደጋ መከላከል የዞኑ በዛ ተመስርቶ የተወሰነ አሳውቀውና አሁን በቅርብ ጊዜ ወደ 4000 ኩንታል የሚሆን ስንዴ ይገባን ጭነሽ ላይ ነው ብለውና እስካሁን ግን የገባ ነገር የለም። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ አቶ አለሙ ይመር በበኩላቸው ለ110,000 ሰዎች የሚሆን ድጋፍ ወደ ወረዳው እየገባ ነው ይላሉ። 110,560 ማህበረሰብ የዕለት እርዳታዎች እየገቡ ያለበት ሁኔታ ነው ያለው። 16,683 ኩንታል አሁን እያጓጓዝ ነው። አሁን ላይ በወረዳው አጣዳፊ የሆነ የምግብ ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች 79418 መድረሳቸውን አቶ ቢምረው ሙሌ በመግለጽ ከክልል እየተላከ ነው የተባለው መጠን ግን በቂ አይደለም ሲሉ ነው የሚናገሩት። አሁን ለክልልም ለተለያዩ አካላም የሰጠው 79418 የሚሆኑ የህብረተሰብ ክፍሎች ለችግር ይጋለጣል፣ የምግብ እጥረት ይገጥማቸዋል።
ቁጥር ደረጃ ወደ 4000 የሚሆን እህል አሁን ተጭኗል። ይሄ 4000 እህል ኩንታል ደግሞ የሚያሳትፈው 26667 የሚሆኑ ማህበረሰቦችን ነው። በኢትዮጵያ የአሜሪካ ኤምባሲም ከሰሞኑ በኦፊሻላዊ የፌስቡክ ገጹ ላይ እንዳስታወቀው በአማራ ክልል ሰሜን ወሎ ዞን ቡግና ወረዳ የተከሰተውን ድርቅና የምግብ እጥረት ተከትሎ እርዳታ ወደ ስፍራው እየተላከ መሆኑን አስታውቋል። ኦሮሚያ ክልል ከሰሞኑ የተጀመረው ሰላማዊ ሰልፍ ዛሬም በተለያዩ ዞኖች ተካሂዷል። በጉጂ ዞን በተለያዩ ወረዳዎችና ሆሮ ጉዱሩ ወለጋ ዛሬ ሰላማዊ ሰልፍ ከተካሄደባቸው አካባቢዎች ተጠቃሽ ናቸው። በኦሮሞ አባገዳዎችና የአገር ሽማግሌዎች አስተባባሪነት ተጠራ የተባለው ይህ ሰልፍ ዘላቂ ሰላምን በክልሉ ማስፈን ይቻል ዘንድ ጥሪ ቀርቦበታል። ከባለፈው ቅዳሜ ጀምረው ትናንት በምዕራብ ጉጂ፣ ምስራቅ ሸዋ፣ መታራና ሌሎችም አካባቢዎች መካሄድ የጀመረው ስለ ሰላም የተጣራው ሰላማዊ ሰልፍ ዛሬም ቀጥሎ ከተካሄደባቸው አካባቢዎች አንዱ ጉጂ ዞን ነው። ዛሬ በዞኑ ዋደራና ሰባቦር ወረዳዎች ሲካሄድ የዋለው ሰልፍም ተመሳሳይ መልእክቶችን ማስተጋባቱን አንዲት የዋደራ ወረዳ ነዋሪ ተናግረዋል። በሰላም መንገድ እንዲገቡ ያው አባጋዳ ጥሪ እያደረገ ነው። ህዝብ ወጥቶ ያ ጥሪ እየተደረገ ነው። ምንድን ነው በዋናነት ጥሪው? ጥሪ አሁን በወሸኔ በየገጠሩ በየጫካ አይደላለው በሰላም መንገድ እነሱ ወደዚህ ወደ ህዝብ እንዲቀላቀሉና በሰላም መንገድ እንዲገቡ ነው። እርቅ እንዲወርድ ነው በቃ ትልቁ ነገር። አስተያየት ሰጪዋ ሰልፈኞቹ በዋናነት ያነገቡትን መልእክትንም ሲያስረዱ በመልእክታቸው ያው በሰላም ዙሪያ ስለተቸገር ታጥቆ በትጥቅ የታወቀ አንድ የመንግስት ኃይል ብቻ ስለሆነ በሰላም መንገድ ገብቶ ከህዝቡ ውስጥ ተቀላቅሎ እንዲኖሩ ነው ዋና ጥሪ። አሁን ያው ጦርነት ይቁም ነው ዋናው። ግን ይሄ ምን ያህል ውጤት አምጥቷል? ከዚህ በፊትም ሰልፎች ተደርገው ነበር እና ምን ውጤት ተገኝቷል? ከዚህ በፊቱ ውጤት አለ፣ እየገቡ ነው። አሁን ባለፈው ጥሩ ተደርጎ ነበረ፣ ለውጥ አለ። አሁን ዋደራ ላይም ገብተዋል፣ ጎሮዶላ ላይ የተጣሩ ነገሌ ላይ ገብተዋል። በምስራቅ ሸዋ ዞን መታራ ከተማ በተደረገው ሰልፍ የተሳተፉ አስተያየት ሰጪ እንዳሉትም ያካሉ ወንድሞቻችን እንደ ሌሎች አካባቢ እጅ ሰጥተው በሰላም እንዲገቡ የሰላም ጥሪ ነው ሰልፉ። በተደጋጋሚ የታጣቂዎች ጥቃት ክፉኛ ሲፈተኑ ከነበሩ አካባቢዎች አንዱ በሆነው ምዕራብ ሸዋ ዞንም ተደጋጋሚ ሰልፎች ባለፉት ጊዜያት ተደርጓል። ከዞኑ ባኮ ወረዳ አስተያየታቸውን የሰጡን አስተያየት ሰጪ አሁን ለውጦችን እየተመለከት ነው ባይ ናቸው። አሁን መልካም ነው፣ ምንም አይልም። ከዚህ አካባቢ ብዙ ታጣቂዎች ወደ ሰላም ቢመለሱም ወደ ላይ ወደ ጅባት ስላሳለፏቸው በቁጥር እንኳን ለመግለጽ ትንሽ አዳጋች ነው። ታጣቂዎቹ በብዛት ጫካውን ለቀው ከወጡ በኋላ ለውጥ ግን አለ። ተደጋጋሚ የሰላም ጥሪ በተደረገበትና ከፍተኛ ትኩረትን ስቦ በነበረው ሰሜን ሸዋ ዞን ሰላሌ ተደጋጋሚ ሰላማዊ ሰልፉ ባይቋረጥም በዚህ ግን ጥሪው አመርቂ ውጤት አለማምጣቱን ነው ነዋሪዎች የሚገልጹት። የደብረ ጽጌ ከተማ ነዋሪ አስተያየታቸውን ከሰጡን ናቸው። እንዴት እንደሆነ ነው በጣም ግራ የሚገባ ነው። ይሄ ጦር ህጉን የኦሮሞውን ህግ ባህሉን የሚያውቁ ናቸው። ምን ይቆማል? እየባሰ ነው እንጂ ሌላው አካባቢ ሲታረቅ እዚህ በጣም በቃ እኔ የመጨረሻ እኔ ምን መሆን እንዳለበት ግራ የሚገባ ነው። ሰው እየተገደለ ነው፣ እየተዘረፈ ነው፣ እየተወሰደም ነው፣ እገታም አለ። ምን እንደሆነ ጭራሽ የሚያሳዝን ነው በጣም። እኛ ከዛም ከዚህም ሁለቱ እንደው ከንቱ ያልኩብን እያልን ነበር እኛ ቤት የምንለው በጋራ ያለን ቅሬታ በጋራ እንፈታ ነበረ። እኛም የምናውቀው ይኖራል ቅሬታ። ያንን ነገር በምክክር በንግግር ይፈታ ነበረ። ምን ማድረግ ይሻላል? ዘፋኙ እኮ ብለዋል፣ ሰው እየገደሉ ከተማረ ነፍስን የምገባለሁ ደብረ ሊባኖስ ያለው ሰውዬ ነው። እሺ በጣም አሳዛኝ ነው። ሰላም ቢለመንልን፣ ሰላም እንደው ቢማለድልን ነው እኛ የምንፈልገው። በዛሬው ዕለት ስለ ሰላም የሚጣሩ ሰልፎች በምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች በተለያዩ ወረዳዎችም ተካሂዶ ብለዋል። በቅርቡ በቁጥር በርከት ያሉ የኦሮሞ ነጻነት ሰራዊት ታጣቂዎች ትጥቃቸውን እንዳነገቡ ከመንግስት ጋር እርቅ ማውረዳቸውን ተከትሎ በርካታ ስፍራዎች ላይ እፎይታ መገኘቱን መንግስት ያስረዳል። የኦሮሞ ነጻነት ሰራዊት ከፍተኛ አመራሮች በፊናቸው መንግስት በተናጠል እያደረገ ያለው ድርድሮች ላይ ውሃ በመቸለስ ወደ እርቁ እየተመለሱ የሚገኙት ታጣቂዎች ሰራዊቱን አይወክሉም ሲሉ ተደጋግሞ ተሰምቷል። መንግስት ከታጣቂዎቹ ከተናጠል ይልቅ አጠቃላይ ከሰራዊቱ ጋር በመወያየት ዘላቂ ሰላም እንዲመጣ የሚወተውቱ ድምጾችም ቀላል። በትግራይ ከ5000 በላይ የቀድሞ ተዋጊዎች ከተሃድሶ ስልጠና በኋላ ወደ ህብረተሰቡ መመለሳቸውን ብሔራዊ ተሃድሶ ኮሚሽን አስታወቀ። በትግራይ ክልል በርካታ የቀድሞ ተዋጊዎች ማቋቋሚያ ተሰጥቷቸው ወደ ሰላማዊ ህይወት ለመመለስ ይጠብቃሉ። በሌላ በኩል በዶክተር ደብረጽዮን የሚመራው የህወሓት ቡድን በቅርቡ አውጥቶት በነበረው መግለጫ ግን ይህን ሂደት ተችቷል።
በፕሪቶሪያው የሰላም ስምምነት መሰረት በቅርቡ መተግበር የተጀመረው በትግራይ ያሉ የቀድሞ ተዋጊዎች ወደ ተሐድሶ ተቋማት በማስገባት ስልጠናና የፋይናንስ ድጋፍ በመስጠት ወደ ሰላማዊ ህይወት የመመለስ ተግባር እስካሁን ባለው አፈጻጸም ከ5000 በላይ የቀድሞ ታጣቂዎች ስልጠና ወስደው ወደ ህብረተሰቡ መመለሳቸው በብሔራዊ የተሐድሶ ኮሚሽን በኩል ተገልጿል። በ4 ወራት ጊዜ ውስጥ 75000 የቀድሞ ታጣቂዎች ወደ ሰላማዊ ህይወት ለመመለስ መታቀዱ አስቀድሞ ገልጾ የነበረው ኮሚሽኑ ይህ የሚፈጸምባቸው ማዕከላትም በመቀለ ጨምሮ በሌሎች የትግራይ አካባቢዎች ተቋቁመዋል። የተሐድሶ ስልጠና ከወሰዱ የቀድሞ ተዋጊዎች እንደሰማነው ከስልጠናው በኋላ 90,000 ብር ገደማ እየተሰጣቸው ከተሐድሶ ማዕከላቱ ይሰናበታሉ። በርካታ የቀድሞ የትግራይ ኃይሎች አባላት ደግሞ ይህንኑ ይጠብቃሉ። በ2013 ዓ.ም የትግራይ ኃይሎችን የተቀላቀለው የማነ ሐሸ በብሔራዊ ተሐድሶ ኮሚሽን በኩል ከሚሰጠው ስልጠናና ማቋቋሚያ በኋላ ወደ ሰላማዊ ህይወት ሊመለሱ እየጠበቁ ካሉ የቀድሞ የትግራይ ኃይሎች አባላት መካከል አንዱ ነው። የማነ እንደሚለው አስቀድሞ ወደ ተሐድሶ ማዕከላት ለገቡ የተሰጠው ማቋቋሚያ ብር አነስተኛ እንኳ ቢሆን በስርዓቱ መሰረት ከሰራዊቱ ተሰናብቶ ወደ ሰላማዊ ህይወቱ ለመግባት የእርሱ ጨምሮ የበርካቶች ፍላጎት መሆኑ ያነሳል። በቃ እኛ ሰላምነቱ በጣም እጅግ ነው የምንወደው። ሰርተን ልንበላ ከህዝቡ ጋር አንድ አኳያ፣ አንድ መንፈስ፣ አንዱ ህሊና ነው የምንፈልገው። ሁሉ ጊዜ በመከራ ሊኖር አይችልም። አንድ ታጋይ ደግሞ የሶስት ኤክስ ታጋይ ሆኖ ሁሉ ጊዜ በመከራ ሊኖር አይፈልግም እና ሰላምነቱ 100 ሲደመር 1 ነው የሚፈልገው። ባጭሩ ለመኖር ነው። ለምንድን ነው የሚኖረው? ለሰላሙ ሲሉ። በተሐድሶ ማዕከላት ስለሚሰጠው ስልጠናና የሚደረገው የማቋቋሚያ ድጋፍ ጉዳይ ከብሔራዊ ተሐድሶ ኮሚሽን መረጃ ለማግኘት ያደረግነው ጥረት ኮሚሽኑ በቀጣይ ቀናት ዝርዝር ማብራሪያ እንደሚሰጥ ጠቅሶ ለጊዜው አልተሳካም። ይህ በእንዲህ እንዳለ የተጀመረው የቀድሞ ተዋጊዎች ወደ ሰላማዊ ህይወት የመመለስ ስራ በህወሓት በኩል ቅሬታዎች እየተነሱበት ነው። የከፍተኛ አመራሮች የወጣቶችና ሴቶች አደረጃጀት በሚል የተለያዩ የካድሬዎች ስብሰባ እያደረገ ያለው በዶክተር ደብረጽዮን የሚመራው የህወሓት ቡድን ሂደት ላይ ያለው የቀድሞ የትግራይ ተዋጊዎች ትጥቅ በማስፈታትና ስልጠና በመስጠት ወደ ሰላማዊ ህይወት የመመለስ ስራ ላይ ያለው ተቃውሞ ገልጿል። በህወሓት ቡድኑ የከፍተኛ ካድሬዎች ስብሰባ ማገባደጃ ያቋም